በምድር ቆይታ ወይም በምድር በሚኖር ህይወት እንደየጊዜያቱ የተለያየ ጥያቄዎች ይኖሩሃል። በህይወት ውስጥ የሚመጡ የተለያዩ ጥያቄዎች ይኖሩሃል። ከነዚያ መካከል ደግሞ አንዱ የጥያቄዎቹ ሁሉ አውራ ወይም ዋና ፈጥኖ እንዲመለስ የምትፈልገው ወይም ዋነኛ ነገር የምትለው አንድ ጥያቄ ይኖርሃል። ያንንም ጥያቄ ይዘህ በእግዚአብሔር ፊት ትቀርባለህ፣ እግዚአብሔርን ትጠይቃለህ። ነገር ግን ምንም አይነት ምላሽ አታገኝም። ከዚያ በየጸሎት መሃል ይህንኑ ጥያቄ ታነሳለህ፣ ትጠብቃለህ። አሁንም ምንም አይነት ምላሽ የለም። ራሴን ከነገሮች ላግልል ትላለህ። ለብቻ ሆነ ጠበቅ ያለ ጸሎትን ታደርጋለህ። ያንንም ጸሎት ደግሞ ጾም ጸሎት ብለህ ትሰይማለህ። ከዛ ወደ አምላክ ትጮኻለህ፣ ትጠይቃለህ። መልስልኝ፣ ፍረድልኝ ትላለህ፣ ፍርድን ትጠብቃለህ። አሁንም ምንም አይነት ምላሽ የለም። ድምፅን ከፍ አድርገህ አብዝተህ ትጮኻለህ። ነገር ግን ምንም አይነት ምላሽ አታገኝም። ከዚያም ለጥያቄ መፍትሄን ስታፈላልግ የእግዚአብሔርን ቃል ትገልጣለህ። መጽሐፍ ቅዱስን ታወጣና ትንቢተ ኢሳይያስ ምዕራፍ 8 ከቁጥር 8 ጀምሮ ታነባለህ። እንደዚህ ይላል፣ የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል የሚል ቃል ታገኛለህ። ይህንም ቃል ስታነበው ልብ ይታደሳል፣ እምነትህም ከፍ ይላል። ምክንያቱም ፈውስ ፈጥኖ ይበቅላል ይላል። ስለዚህም ጥያቄ በቶሎ እንደሚመለስ ይነግራል። በዚህ ቃል መንፈስህ ይታደሳል። ከዛ ድጋሚ ትጸልያለህ። ነገር ግን አሁንም ምንም ምላሽ የለም። አላመንክም እንዳትባል በደንብ አድርገህ ታምናለህ። እግዚአብሔር ሁሉን ቻይ እንደሆነ፣ ያሻውን ነገር ባሻው ሰዓት እንደሚያደርግ፣ ሁሉን የሚችል አምላክ እንደሆነ ታምናለህ። ታዲያ ለምንድን ነው ጥያቄ ያልተመለሰው? ከዛም ድጋሚ አሁንም የእግዚአብሔርን ቃል ትገልጣለህ። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 9 ላይ ትሄዳለህ። የዚያን ጊዜ ትጣራለህ፣ እግዚአብሔርም ይሰማሃል። ትጮኻለህ፣ እርሱ እነሆኝ ይልሃል። አሁንም መንፈስ በኃይል ይታደሳል። እግዚአብሔር የሚሰማ አምላክ መሆኑን ታምናለህ። በእግዚአብሔር ላይ ምንም አይነት ጥርጣሬ የለም። ሁሉን ቻይ እንደሆነ፣ ሁሉን ማድረግ እንደሚችል በእግዚአብሔር ኃያልነት ምንም ጥርጣሬ የለምና በዚህ ቃል ድጋሚ ልብህ በደስታ ይሞላል። ከዚያም ግራ ትጋባለህ። ለምንድን ነው ጥያቄ የማይመለሰው? እግዚአብሔር እንደሚሰማ አምናለሁ፣ ሙሉ እምነት አለኝ። እግዚአብሔር ሁሉ ሊያደርግ እንደሚችል አምናለሁ። ግን ለምንድን ነው ጸሎቴ ያልተሰማው ትላለህ፣ ታስባለህ። ይህን ሁሉ ነገር አድርገህ ጥያቄ አልተመለሰም። ለምን? ኢሳይያስ ምዕራፍ 58 ቁጥር 8 ሲጀምር እንደዚህ ይላል፣ የዚያን ጊዜ ይላል። ይህን ጥያቄ ቀድመህ መመለስ ይኖርብሃል። የትኛው ጊዜ የሚለውን መመለስ ይኖርብሃል። ቁጥር 9 ላይም ሲጀምር የዚያን ጊዜ ብሎ ነው የሚጀምረው። ቁጥር 8 የዚያን ጊዜ ብርሃን እንደ ንጋት ይበራል ይላል። ቁጥር 9 ላይ የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማል። ታዲያ የትኛው ጊዜ ነው? የቱ ጊዜ የሚለውን እስካልመለስክ ድረስ ነገርህ አልተፈታም ማለት ነው። ይህን ነገር አስቀድመ መፍታት ይኖርብሃል ማለት ነው። ኢሳይያስ ምዕራፍ 56 ከቁጥር 1 ጀምሮ ያለውን እናነባለን። እግዚአብሔር እንዲህ ይላል፣ ማዳኔ ሊመጣ ጽድቅ እንዲገለጥ ቀርቧልና ፍርድን ጠብቁ፣ ጽድቅንም አድርጉ ይላል። የእግዚአብሔር ማዳን ቀርቧል። የእግዚአብሔር ማዳን ሊመጣ በቅርብ ነው። በዚህ ምዕራፍ ላይ የምናየው የእግዚአብሔር ማዳን ሊመጣ እጅግ በጣም እንደቀረበ፣ ጽድቁም ሊገለጥ እንደቀረበ እግዚአብሔር ይናገራል። ስለዚህ ፍርድን ጠብቁ፣ እግዚአብሔር ይፈርዳል። እግዚአብሔር በጊዜው ትክክለኛ የሆነ ፍርድን ይፈርዳል። ግን ባለን በማንኛውም ጥያቄ ውስጥ ሆነን ልናደርግ የሚገባ ነገር አለ። ያ ምንድነው? ጽድቅን ማድረግ። ጽድቅን አድርጉ ይላል። ጽድቅን እያደረጋችሁ የእግዚአብሔርን ማዳን ጠብቁ ወይም የእግዚአብሔርን ፍርድ ጠብቁ ይላል። የዚያን ጊዜ የሚለውን ጥያቄ ለመመለስ እዚያው ኢሳይያስ ምዕራፍ 58 ላይ እንመለሳለን። የመጀመሪያውን መፍታት የሚኖርብን የዚያን ጊዜ የሚለው የትኛው ጊዜ? በየትኛው ጊዜ ስንጮህ ነው እግዚአብሔር ይሰማል? በየትኛው ጊዜ ነው ለጥያቄያችን መልስ የምናገኘው? ፍርድን እግዚአብሔር እንደሚፈርድልን ተናግሯል። እግዚአብሔርን ፍርድ ደግሞ ቅርብ እንደሆነ በቃሉ ነግሮናል። እግዚአብሔር ይፈርዳል። ግን በየትኛው ጊዜ የሚለውን ጥያቄ ቀድመ መመለስ ይኖርብናል። ይህንንም ለመመለስ ኢሳይያስ ምዕራፍ 58ን ከቁጥር 2 ጀምሮ ያለውን እናነባለን። ነገር ግን ዕለት ዕለት ይሹኛል፣ መንገዴን ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ
የአምላካቸውን ፍርድ እንዳልተዉ ሕዝብ እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔርም ለመቅረብ ይወዳሉ። ቁጥር 3 ስለምን ጾምን? አንተም አልተመለከትክም፣ ሰውነታችንስ ስለምን አዋረድን? አንተ አላወቅክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። ቁጥር 4 እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙ። ቁጥር 5 እኔ የመረጥኩት ጾም ይህ ነውን ብሎ ይጠይቃል። ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ አንገጫ ዝቅ ያደርግ ዘንድ ማቅና አመድንም በበታቹ ያወጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን ብሎ ይጠይቃል። ቁጥር 6 እኔስ የመረጥኩት ጾም ይህ አይደለምን ብሎ ይጠይቃል። የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? ቁጥር 7 ላይ እንጀራህንስ ለተራበ ትቆርስ ዘንድ፣ የተራቆቱንስ ብታይ ታለብስ ዘንድ፣ ከሥጋ ዘመድ እንዳትሸሽግ አይደለምን? እግዚአብሔር በጥያቄ አድርጎ ምላሽ ነው የሚሰጠን። ማለትም በጥያቄ ውስጥ መልሱን ይነግረናል ማለት ነው። ከቁጥር 5 እስከ 7 ባለው መልሱን ይነግረናል። እኔ የመረጥኩት ጾም ይህ ነው ብሎ ይጠይቃል። ቁጥር 5 ላይ ሰው ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? ይህም ምንድን ነው? ብዙ አስቀድመን መተው ያለብን እንደ እግዚአብሔር ሕግ እግዚአብሔር የሚጠላቸውና ከኛ ሕይወት ሊወገዱ የሚገቡ ነገሮች አሉ ማለት ነው። አስቀድመን እነዚያን ነገር ማድረግ አለብን። ስለዚህ ይህን ሁሉ ነገር ከማድረግ በፊት አስቀድመ ቀንበርን የጫንክባቸው በስር ያሉ ሰራተኞችን የምታስጨንቃቸውን ወይም ያንተ እጅ የበረታባቸውን የተጨነቁ ሰዎችን ተው፣ ድሆችን እርዳ፣ ስደተኞችን ወደ ቤት አስገባ፣ ጽድቅን አድርግ፣ እርዳታ የሚያስፈልጋቸውን ሁሉ እርዳ፣ ማድረግ የምችለውን ሁሉ አድርግ። በአጭሩ ጠቅላላ አድርጎ ሲገልጸው ጽድቅን አድርግ፣ እግዚአብሔር የሚወደውን ነገር ሁሉ አድርግ። ያንን ካደረግክ በኋላ ቁጥር 9 ላይ የዚያን ጊዜ ይላል፣ የዚያን ጊዜ ብርሃን እንደ ንጋት ይበራል፣ ፈውስህ ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል ይላል። ስለዚህ በዚያን ጊዜ ይህንን ባደረግክና ይህን በፈጸምክ ጊዜ ፈውስህ ፈጥኖ ይበቅላል። ቁጥር 9 ላይ ደግሞ የዚያን ጊዜ ይላል ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይላል። በዚያ ጊዜ ወደ እግዚአብሔር ስትጮህ፣ እግዚአብሔርን ስትፈልግ እርሱም እነሆኝ ይልሃል፣ ይሰማሃል፣ ለጥያቄ ሁሉ ደግሞ መልስን ይሰጥሃል ይላል እግዚአብሔር ቃል። ስለዚህ በእግዚአብሔር ላይ ያላችሁ እምነት እንዳለ ሆኖ እግዚአብሔር ሁሉ ቻይ እንደሆነ ታምናላችሁ። እግዚአብሔር በነገራችሁ ላይ ሁሉ የበላይ እንደሆነ ያሻውን ነገር በዋሻው ሰዓት እንደሚያደርግ እምነታችሁ ከፍ እንዳለ ሁሉ እግዚአብሔር ነገራችሁን እንዲሰራላችሁ ደግሞ ከእናንተ የሚጠበቀው እነዚህን ነገሮች ማድረግ፣ የእግዚአብሔርን ጽድቅ ማድረግ ያስፈልጋል። ያን ጊዜ የጥያቄያችሁ መልስ ጸሎታችሁ ይሆናል።